አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ወደ ዜድ ፐርስፔክቲቭ ቻናል። ዛሬ ደግሞ የማቀርብላችሁ በጣም አስፈላጊ በተለይ ለኛ የመዳም ቅመሞች በጣም አስፈላጊ ምክር ነው። እኔ ራሱ የሆነ እያሰብኩት የነበረ ነገር ቲቸር ወይም ደግሞ ኡስታዝ ማዝናት ተሰምቶት ለኛ ምክር ለግሶናል። ያንን ምክር አዳምጠ ነው ግዴታ ተግባራዊ ልናደርገው ይገባል ማለት ነው። እስኪ እናዳምጠው። ቢስሚላሂ ራህማኒ ራሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወንድሞቼና እህቶቼ፣ ዛሬ ማነሳው ነጥብ ብዙ ወንድሞች እንደሚያስቀይም አውቃለሁ፣ ግን ችግር የለውም። እናንተ ተቀይማችሁኝ ብዙ ወንድሞችና እህቶች ከዚህ ነገር የሚድኑ ከሆነ ችግር የለውም፣ ይገባዋልና ማለት ነው። ምን መሰለሽ እህቴ፣ ምን መሰለህ ወንድሜ፣ አረብ ሀገር ላይ ለፍተህ የምታመጣው ብር ከመሬት የተገኘ ብር አይደለም፣ ደም ተተፍቶ ነው የሚመጣው። አረብ ሀገር ላይ የምትሰሪው ብር እንቅልፍ አጥተሽበት ወጣትነትሽን ከፍለሽበት ነው የምታመጪው። ይህን እንዲህ የምታመጪውን ብር እናት አባትሽ ወንድሞችሽ እንኳን እየደዋወሉ ሲያስቸግሩሽ ደውለሽ ፈትዋ የምትጠይቂው ማለት እያስቸገሩኝ ነው ስልካቸውን አለማንሳት እችላለሁ እንዲህ ብለው እስከ መጠየቁ ላይ የደረሱ እህቶች አሉ። እንዲህ የሚያንገበግብሽን ብር የሆነ ሰው ልብሱን አስተካክሎ መጥቶ ቁጭ ብሎ ቁርአን አስቀራሻለሁ በሚል ስም ብቻ ሙፋጃአ እናድርገው ተብሎ አይፎን 17 እና ላፕቶፖችን እየሰበሰቡ ወደሱ መላክ ትክክል ነው ብዬ አላስብም። የሚያስተምር ሰው ሊከፈለው ይገባል ወይ? ተገቢ ክፍያ ቢከፈለው ምንም ችግር የለውም። ተገቢ ክፍያ ቢከፈለው ግን በሙፋጃአ ስም አንቺ የምትጠቀሚው ሞባይል ሳምሰንግ ኤ10 ሆኖ አፈር እየበላሽ ቀኑን ሙሉ እየለፋሽ ሌሊቱን ግማሹን ሰርተሽ ያቺ ግማሿ ሌሊት ብቻ ነው የምትተኛው። ከዚያ በኋላ አንቺ እንዲህ እየለፋሽ ሳምሰንግ ኤ30 ነው ኤ50 የሚባለው ነው የምትይዥው እንጂ እሱ ደግሞ ምንም ነገር ሳይሰራ የሆነ 20 ደቂቃም 30 ደቂቃም አንድ ሰዓትም ዙም ላይ ገብቶ ቴሌግራም ላይ ገብቶ የሆነ ነገር ያስተምራል። ለዚያውም ደግሞ በስርዓት የሚያስተምሩት በጣም ጥቂቶች ናቸው። ምክንያቱም እኔ የሆነ ጊዜ ላይ የዛሬ 5 ዓመት ገደማ ዙም ላይ አስተማሪ ነበርኩ፣ ቴሌግራም ላይ ነበር። አብዛኞቹን እመለከታለሁ የሚያስተምሩበትን መንገድ የሆነ በቃ እንትን ለማድረግ ብቻ ነው። ግን እዚህ ያለ ይሄን ያክል ሙፋጃአ የሚባለው ነገር አልተስፋፋም ነበር። አሁን ላይ ግን የምንሰማው ነገር በጣም አስደንጋጭ ነው። አንዱ በደንብ አድርጌ የማውቀው ኦንላይን ሲመጣ ሞባይል አልነበረው ማለት ስርዓት ያለው ሞባይል አልነበረው። አሁን ሞባይል ቀርቶ አላህ ምስክሬ ነው ምን የመሰለ ቪላ ቤት ሰርቶ ጨርሷል። ያንን ቤት የሰሩለት እህቶችና ወንድሞች ግን ሰው ሀገር ላይ እየማቀቁ ነው ያሉት። አሁን ይህንን ግለሰብ ውጣና ስራ ሰርተህ ራስህን አኑር ማለት እሱን መግደል እኮ ነው አይደል? የሆነ ጊዜ አስታውሳለሁ አንድ ወንድማችን ወጥቶ አንተ ለምን ሰርተህ አትኖርም ሲል ወላሂ ያለቀሰ፣ ሰው ፊት ያለቀሰ። ለምን ሲባል በቃ የሰደበ ሁላ የመሰለ ይመስለኛል፣ እርግጠኛ አይደለሁም፣ ግን ስድብ ይመስለዋል ወጥተህ ስራ ብሎ ማለት። እሱ ራሱን እንዴት አድርገው ነው በቃ እያሰበ ያለው የሆነ ቁጭ ብሎ መብላት የሚገባው ሰው ላ ሸሪዓችን ውስጥ ማንም ቁጭ ብሎ ይብላ የሚል ነገር የለም። በተለይ ወጣት ሲኮን የወጣትነት እድሜ የሚለፋበት የሚሰራበት ድንጋይ ፈልጦ እንጨት ፈልጦ ምንም ነገር አድርጎ ብር ለማግኘት የሚጣጣርበትና ያንን ብር በሐላል መልኩ ካመጣው በኋላ በሐላል ነገር ላይ ለማዋል የሚገደድበት እድሜ ነው። በዚህ እድሜ ላይ ያሉ ወጣቶችን ጡረተኛ አድርጋችሁ ሙፋጃአ ነው እያላችሁ አይፎን ስትገዙላቸው፣ አይፓድ ስትገዙላቸው፣ ምን ስትገዙላቸው፣ አንዴ መኪና ስትገዙ፣ አንዴ ቤት ስትገዙ እድሜ ልካችሁን ሰው ሀገር ትማቃላችሁ። የሚያሳዝነው ነገር ግን እንዲህ ለፍታችሁ ገዝታችሁ ወላሂ የሚያመሰግን ሰው የለም። ሜይቢ ዛሬ በዚያ ሞቅታ ላይ ሊያመሰግን ይችላል፣ አመሰግናለሁ ሊል ይችላል። ከዚያ በኋላ ግን የሆነ ቦታ ላይ ቢደርስ እንደው የሆነ ቦታ ላይ መድረሱ እንኳን ይከብዳል። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ሰዎችን እየቦጠበጠ ባይደው ይህ ነገር ሐራም ነው። በዚሁ አጋጣሚ ሐራምነቱ የቱ ጋር መሰላችሁ? ሰዎችን መበዝበዝ፣ ሰዎችን ቁጭ ብሎ ነብያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አንድ ሐዲስ ሰምቼ ወላሂ ደነገጥኩኝ። በቂያም ዕለት ሳይቸገሩ የሚለምኑ ሰዎች ምን አይነት
ቅጣት እንዲሁም ሲነሱ ይላል እኮ ስጋ የሚባል ነገር ፊታቸው ላይ እኮ አይኖርም። ታውቃላችሁ ይሄንን? አጥንት ብቻ ሆኖ እኮ ነው የሚነሱት ነገ ሲነሱ። በዱንያም አይሳካላቸውም ብዙን ጊዜ በሙፋጃአ ያው መቼስ ልመናው ሙፋጃአ ሆኗል። አሁን በሙፋጃአ የሚተዳደሩ ዱንያ ላይም አላህ Subhanahu Wa Ta'ala እንዲሳካላቸው አያደርግም። እንዲሁ ዱንያ ላይ ቢሳካላቸውና ቢሰበስቡ እንኳን እንዴ ሱቅ የከፈተ ሰምቻለሁ። ሱቅ ምናምን ከፍቶ እንትን ያለ ሰው አላህን እንፍራ። እህቶቼ ወንድሞቼ ሙፋጃአ እያላችሁ ብር የምትሰበስቡ አላህን እየፈራችሁ አንድ ግለሰብ የሚያስተምርበት ብር የሚከፈለው ከሆነ ለምሳሌ ያክል አሁን 10 ተማሪ ካለውና ከ10ሩ ተማሪ የተወሰነ ብር ወስዶ ያ የተወሰነው ብር የሚያስተምርበት ብር ከሆነው ተግባባን የሚያስተምርበት ብር ከሆነው ከዚያ ውጪ ያለውን ሙፋጃአ በሚል በአመቱ መጨረሻ ላይ መሰብሰቡ ምን አመጣው? ስለዚህ እህቴ አንድ ደግሞ ግልጽ አውጥቼ የምናገረው የሆነ ነጥብ አለኝ። ይቅርታ አድርጉልኝ። ይሄን ነጥብ ስናገር ግልጽ መሆን ስላለበት ነው። ይሄ ግለሰብ ጥሩ የአላህ ባሪያ ነው። ትዳር ይሆነኛል ብለሽ የምታስቢ ከሆነ ልክ እንደ ቲክቶክ ጊፍተሮች፣ ስለ ጊፍተሮች በጣም ሲወራ ነበር ሰሞኑን ቲክቶክ ላይ በጣም የሆነ ልጅ አለ ይሄን ነገር የሚሰራና ጊፍተሮች ምን እንደሆኑ እንዴት ምን ያህል ሲሸወዱ እንደነበር ሁላ ይናገራልና ምን አለ አንደኛው ጊፍተር መጥቶ የሆነችን ልጅ ወይ ደግሞ የሆነ ልጅ ይደግፋል። በስንት ነው የሚደግፈው? እስከ $200,000 አውጥቶ ያው አረብ ሀገር ላይ ያው ኖርማል ነው ይሄ አውጥቶ ይደግፋል። በቃ $200,000 የሚያክል ለሱ ብሎ ኢንቨስት ያደርግና ልክ የሱ ብር እያለቀ ወይ ደግሞ የሷ ብር እያለቀ ሲመጣ ቲክቶከሩ ሌላ ደጋፊ ሌላ ጊፍተር እየፈለገ ይመጣል። ልክ እንደዚያ ነው የምትሆኑት እናንተ። የእናንተ ሙፋጃአ እየቀጠነ ሲመጣ መቼም ያው እናንተ የምትሰሩት የአልዓሙዲ ቢዝነስ አይደለም፣ ሰው ቤት ነው አይደል የሚሰራው። ሰው ቤት ሲሰራ ደግሞ ብሩ ያልቃል። ብሩ እያለቀ ሲመጣ ሌላ ጊፍተር ይመጣል አዲስ። ሌላው ባለ ሙፋጃአ ይመጣና የእናንተን ቦታ ተክቶ ሙፋጃአ እየሰጠ ሶስተኛ ይፈልጋል፣ ባለ ሙፋጃአ ማለት ነው። ሶስተኛው ባለ ሙፋጃአ ይሞካሻል፣ ሙፋጃአውን እየሰጠ ይጨርሳል። ከዚህ አራተኛ ባለ ሙፋጃአ ይመጣል። እንዲህ እየኖራችሁ ነው እድሜያችሁን የምትጨርሱት በእርግጠኝነት እርግጠኛ ሆኜ የምነግራችሁ ነገር። ስለዚህ ፕሊዝ አላህን እንፍራ፣ ብራችን ላይ አላህን እንፍራ። ብሩ የእናንተ ነው አይደል? አላህን ፍሩበት። ምክንያቱም የማይሆን ቦታ ላይ ማውጣትም ተገቢ ስላልሆነ የሆነ ስራ ሰርቶ ያንን ስራ ከግብ ለማድረስ አግዙኝ ማለት ኖርማል ነው። ለምሳሌ ያክል አሁን መጽሐፍ ሰርቻለሁና ይሄንን መጽሐፍ እንዳሳትም አግዙኝና ላሳትምበት ማለት ኖርማል ነው። ግን መጽሐፍ ጽፌ ያለውና ቤት ገንቡልኝ ሌላ ጉዳይ ነው። መጽሐፍ ጽፌ ያለውና ቤት ገንቡልኝ፣ የሆነም ፕሮጀክት ልሰራ ነውና እንትን አርጉልኝ ብሎ መኪና ግዙልኝ ማለት ይሄ ሌላ ነው። መኪና መግዛት ከፈለክ ራስህ መልፋት አለብህ። ቤት መግዛት ከፈለክ ራስህ መልፋት አለብህ። አይፎን 17 መግዛት ከፈለክ አይፎን 16 መግዛት ከፈለክ አንተን የሚደግፉና ሙፋጃአ የሚልኩልህ ወንድምና እህቶችም አይፎን የሚባል ነገር አልነኩም እስካሁን ድረስ። ከአይፎን ጋር ጥል ናቸው፣ ምክንያቱም ውድ ስለሆነ። እነሱ በለፉትና በሰሩት እንቅልፍ ባጡበት ነገር ደግሞ አንተ አይፎን የምትይዝበት አንዳችም ሸሪ። እንግዲህ ውዶቼ ቪዲዮ ይሄንን ይመስል ነበረ። እንደምትወዱት በጣም እርግጠኛ ነኝ። ኡስታዝ በጣም ብዙ ምክሮችን የሚመክረን የሚያስብልን ወንድማችን ነው እና ፕሊስ ተግባራዊ እናድርገው። የራሳችንን እያሳረርን የሰው አናማ ስለ አብዛኞቻችን በጣም እዚሁ በቃ ምን ልበላችሁ የራሳችንን ህይወት ረስተነዋልና የራሳችንንም ህይወት እኛ ስንኖር ነው ሌላን ማኖር የምንችለው። ያው ኡስታዝ እንዳለው ሰምታችሁታል። እኛ ከወደቅን ማንም የሚያነሳን የለም። መጀመሪያ ራሳችንን እንቀየር። እኛ ስንቀየር እኛ ከፍ ስንል ነው ሌላን እንትን ማለት የምንችለው እና ምከራው እምቢ ሲል መከራ ይምከረው ነውና መከራ ከሚመክረን ይሄን ምክር ተግባራዊ እናድርግ። ይሄ ብቻ አይደለም፣
ሀታ በሶሻል ሚዲያ ራሱ በዚህ በዩቲዩብ በጣም ብዙ ልጆች ከፍተናል፣ ግን እርስ በርሳችን አንበረታታም ማለት ነው። እንበረታታ፣ እንጠቃቀም፣ ሰብስክራይብ እንደራረግ እና ሰብስክራይብ አድርጉኝ፣ አብረን እንደግ። አመሰግናለሁ አብራችሁኝ እስካሁን ስለቆያችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። Maybe not today, maybe not tomorrow, maybe not after tomorrow, but one day. Maybe not today. Maybe not today, maybe not tomorrow, maybe not after tomorrow.